ሐምሌ 21 ቀን 1934 ዓመተ ምህረት የዛሬ 74 ዓመት አንዲት የ9 ዓመት ልጅ ድምቅ ባለ ሰርግ ተድራ ነበር። ይህች ታዳጊ ልጅ ሰርጓም እጅግ የተለየና የጋብቻዋ ስነ ስርዓትም የተፈጸመው ከሌሎች 9 እህቶቿ ጋር በመሆን ነበር። እኔ ወይዘሮ ዓለም ፀሐይ፣ ወይዘሮ ስላስ፣ ያክስቴ ልጆች ወይዘሮ ገነት፣ ወይዘሮ አቦነሽ፣ ሄሪት። እኔ ባህል አይደለም እኔ ምን እንዳሰው አባታችን አላውቅም። እኔ እንደውም ለትምህርት ወደ አዲስ አበባ ልመጣ ተዘጋጅቼ ነበረ። የያኔዋ ታዳጊ ሙሽራ ዛሬ ዘመናትን ተሻግራ በአያትነት የዕድሜ ዘመን ሆና አንቱ ተብላ 88ኛ ዓመት ልደት በዓሏን ለማክበር ትጠባበቃለችና ከዚህ በኋላ አንቱ እያን እናወራቸዋለን። እኚህ ሴት ዛሬ እማማ ምጽላል ይባላሉ። የዛሬ 46 ዓመት በቀዳማዊ ኃይለ ሥላሴ ዘመነ መንግሥት የፓርላማ አባል ሆነው ተመርጠው የተከበሩ ወይዘሮ ምጽላል ገብረ ሕይወትም ተብለው ለ4 ዓመታት አገልግለዋል። በትግራይ ክልል ማይሰማሃል በምትባለው መንደር የተወለዱት እማማ ምጽላል በወቅቱ በነበረው አደረጃጀት የተንቤን አውራጃን ወክለው ነበር ለሕዝብ ተወካዮች ምክር ቤት የተወዳደሩት። እማማ ምጽላል በ1942 ዓመተ ምህረት አዲስ አበባ ልጃቸውን ይዘው መጥተው ትምህርት ቤት ገብተው ከዚያም በፓርላማ ውስጥ በ1953 ዓመተ ምህረት ተቀጥረው በጸሐፊነት ይሰሩ ነበር። ያኔ ታዲያ የአባታቸውን ታሪክ ያውቁ የነበሩ ሰዎች ስለ አባታቸው ጀግንነትና መልካም ሥራ እያነሱ ይነግሯቸውና ለፓርላማ አባልነትም ቢወዳደሩም በቤተሰቦቻቸው መልካም ሥራና ስም ሊመረጡ እንደሚችሉ ይነግሯቸዋል። እሳቸውም ይህ ከሆነማ መልካም ብለው ወደ ትውልድ ቀያቸው ሄዱ። ይህን ስሜትና ወኔ ይዘው ለምርጫ ወደ ትውልድ ቀያቸው የሄዱት ወይዘሮ ምጽላል እዚያ የነበሩት ተፎካካሪያቸው የወረዳው አስተዳዳሪ የነበሩና ኃይለኛ ናቸው ስለሚባሉ ተይ ይቅርብሽ፣ እሱን አትችዩም ቢባሉም አሻፈረኝ ተወዳድሬ ልሸነፍ እንጂ እጅ አልሰጥም ብለው ነበር ወደ ፉክክሩ የገቡት። ወደ ፉክክሩ ሲገቡ ግን ክርክሩ በሴትነታቸው ጭምርም ይመጣባቸው ነበር። ወንዶች ይህን ያህል የወለደች አገር ብዙ ጀግናዎች ያሏት አገር ቁጭ ብላ ምትሸና ሴት እንዴት ትመርጣላችሁ ብለው ሰብኩ። የለሁም ነበረ ሰው ይሄድ እንደሱ ሰማ። እኔ ደግሞ ህዝቡ በተሰበሰበበት ጌታዬ ተሳስተዋል። ማን ወለደውት? ከእንጨት አልተፈጠሩ። እርሶ ሴት ነች የወለደችውት። እናትዎን መስደብ ማለት ነውና ትክክል አይደለም። ሴት ደግሞ እንኳንና ፓርላማ መንግስትነትም የያዙ ብዙዎች ናቸው ብዬ መልስ ነገራቸው። ያኔ ታዲያ የምርጫውን ቅስቀሳ ያደርጉ የነበሩት ጽጌሬዳ በምትባሏ የወረዳዋ ገበያ ስፍራ ሲሆን ከየጎጡ ከየገጠሩ የሚመጣው የእሳቸው ደጋፊዎች አይዞሽ በርቺ እያሉ የሚበላና የሚጠጣውን ሁሉ በየተራ ይዘው እየመጡ እየጨፈሩ ነበር የሚያበረታቷቸው። መሶብን ምልክት አድርገው የተወዳደሩት ወይዘሮ ምጽላል ዓላማቸውን ለመራጩ ሕዝብ እንዲህ ነው ሲሉ ያስረዱትም ነበር። እኔን ከመረጣችሁ መቼም ያቅሜን ያህል ለመንግስት ማመለክተው መንገድ እንዲኖር እፈልጋለሁ፣ መብራት እንዲኖር እፈልጋለሁ፣ ችግሩን እንዳመለክትለት አደርጋለሁ። ደግሞ መሰው ስለነበረ ምልክቴ በህብረት እንስራ፣ በህብረት እንብላ የሚል ነው አስተሳሰቤ። በ1962 ዓመተ ምህረት በምክር ቤት ሲገቡ 250 ወንበር በነበረው ምክር ቤት እሳቸውን ጨምሮ 5 ሴቶች ብቻ ነበሩ። በእሳቸው ዘመን የሕዝብ ተወካዮች ምክር ቤት እንዴትስ ያለ ክርክር ይደረግበታል ብትሉ ብዙ ሐሳቦች ቢነሱም እና ክርክር ቢደረግባቸውም ብዙዎቹ በሐሳብ ደረጃ ይቀራሉ እንጂ ፓርላማ ውስጥ ጥሩ ክርክር ይደረግ ነበር ብለዋል። በተለይም እሳቸው 9 ዓመታት በጸሐፊነት ባገለገሉበት ፓርላማ ውስጥ በወንበር እስከ መደባደብ የሚያደርስ ክርክር ይደረግ እንደነበር አስታውሳለሁ ብለውኛል። ግማሹ በመንግስት ሆኖ ግማሹ በህዝብ ሆኖ ሲከራከሩ መስማማት ጠፋና በመካከሉ በወንበር ተማታ። ቀልድ አይደለም። በጥፊ መማታትም ነበር። እንደው ሐሳቡን ያስታውሳል የተከራከሩበት? እኔ እንጃ ልጅ ዛሬ ስረሳሁት ብዙ ጊዜ እኮ ነው። እሳቸው ግን በተመራጭነት ዘመናቸው አከራካሪ የነበረው ትልቁ ሐሳብ መሬት ላራሹ ይሁን የሚለው ነበር ብለውኛል። ወይዘሮ ምጽላል ባላባት እና መሬት ላራሹ ደጋፊ፣ ሌሎቹ ደግሞ ምንም ነገር የሌላቸው በእርሻ የሚኖሩ ፊት፣ እነሱ ደግሞ ተቃዋሚዎች መሆን በጣም ነው የሚገርመው ይሉ ነበር። ሰው ስሜት ነው። ስሜቴ እንደሱ ያደርገኝ ነበር። ምክንያቱም ድሮውም ቢሆን በቤተሰቦቼ ተጽዕኖ አልነበረም። ንብረት ካልወሰድክ ከዘመዶቼ፣ ሀብት ካልወሰድክ አብረህ ያለችውን ከበላ ሶሻሊስት ማለት ይሄ ነው እና በእንደዚህ አይነት ስለነበረ መሬት ላራሹ ቢሆን ደስ ግና ይህ አስተሳሰባቸው በመንግሥት ተቃዋሚ ጎራ አሰልፏቸው በዚህ ሳቢያ የፓርላማ ዘመናቸውን ከጨረሱ በኋላ ነገር ዓለሙን ሁሉ ትተው ከ1967 ዓመተ ምህረት ጀምሮ ከመንግሥት ሥራና ኃላፊነት ወጥተው የግላቸውን ኑሮ እየኖሩ ቤላ አቦ ቤተ ክርስቲያን አካባቢ ከ40 ዓመት በላይ በኖሩበት ቤታቸው ዛሬም
በእናትነት ግርማ ሞገሳቸው ታጅበው ይኖራሉ።